السلام عليكم ورحمة الله وبركاته. የተወደዳችሁና የተከበራችሁ በደቡብ አፍሪካ የምትኖሩ ኢትዮጵያውያን ሙስሊሞች እንዴት ቆያችሁ? ወንድማችሁ ሙባረክ አደም ነኝ። የአልሂዳያ ኢስላማዊ ዩኒቨርሲቲ አምባሳደር ነኝ። እንግዲህ እንደሚታወቀው ከሰሞኑ ኡስታዞቻችን ከዚህ ከኢትዮጵያ ወደ ደቡብ አፍሪካ ጉዟቸውን አድርገው በተለያዩ ከተሞች ላይ በመስጂዶችና አዳራሾች ላይ ለአልሂዳያ ኢስላማዊ ዩኒቨርሲቲ የዳዕዋና የገቢ ማሰባሰቢያ መድረኮችን በማዘጋጀት ከማህበረሰቡ ጋር የትውውቅና የገቢ ማሰባሰቢያ ፕሮግራም እያካሄዱ ይገኛሉ። እንግዲህ ይሄ ጉዟቸው በተለያዩ ከተሞች ላይ የሚደረገው ጉዞ አሁንም ቀጥሏል። ነገ ኦክቶበር 14 በደርባን ሲቲ ሴንተር ዌስት ስትሬት መስጂድ ከመግሪብ ሰላት በኋላ እንዲሁም ደግሞ የአላህ ፍቃድ ከሆነ ሮብ ኦክቶበር 15 በጆሃንስበርግ ኢሜጅ ላይፍ ስታይል አዳራሽ ላይ ሐሙስ ደግሞ ኦክቶበር 16 በመሲና ከመግሪብ ሰላት በኋላ እነዚህ ኡስታዞቻችን ኡስታዝ ኑሩ ቱርኪ፣ ኡስታዝ አብዱልመናን አቡ ያሲር፣ ኡስታዝ አዩብ ደረባቸውና ኡስታዝ ሰላሐዲን መለስ ከናንተ ጋር ቆይታ ሊያደርጉ የዳዕዋ ፕሮግራሞቻቸውን ሊያቀርቡና በአልሂዳያ ኢስላማዊ ዩኒቨርሲቲ የግንባታ ሂደት ዙሪያ ውይይትና ቆይታ ሊያደርጉ ገቢም ሊያሰባስቡ እናንተ ዘንድ ይመጣሉ። በእነዚህ ቀናቶች ላይ በተጠቀሱት ቦታዎች በመገኘት የአልሂዳያ ኢስላማዊ ዩኒቨርሲቲን እንቅስቃሴዎች በመደገፍ ግንባታው እንዲፋጠን የበኩላችሁን አስተዋጽኦ እንድታደርጉ ከዚህ ተቋም ጎን በመቆም ርብርቡን እንድታግዙ በዚህ አጋጣሚ ጥሪ አቀርባለሁ። አልሂዳያ ኢስላማዊ ዩኒቨርሲቲን በጋራ እንገንባ።